አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ጠብቁኝ፣ በፕራንክ መጥቼላችኋለሁ ማለት ነው። አዳምጡ። አቤት። ሰላም አለይኩም። ወአለይኩም ሰላም። እንዴት አደርክ? ደህና ነሽ? አልሐምዱሊላህ። ተሻለ? ድነሃል? አልሐምዱሊላህ ተሽሎኛል። ኧረ እባክህ ሩጦብሃል፣ ደግሞ ሂዶብሃል ወላሂ። ኢንሻአላህ አንድ ቀን ይሆናል። መርሀባ ኢንሻአላህ። የምር ድነሃል? አዎ ተሽሎኛል። ማታ እየጻፍንልህ ነበር። እናንተማ ትጀናጀናላችሁ። አዎ ያጋጥማል። እንግዲህ ምን ታደርገዋለህ? እኔም መልሻለሁ እኮ ተሽሎኛል። አዎ ደርሶኛል። ያው ስለቆየን ትተኛለህ ብዬ ነው ያልደወልኩልህ። ሰላም ነው። ለምንድን ነው ያልከፈላችሁ ዛሬ? ኧረ የት ሆናችሁ? እኔማ ትተኛለህ ብዬ መልሼም አልደወልኩልህ። ስራ ላይ ነህ እንዴ? ቆይቼ ነበር። አዎ ለ9 ሰዓት ቆይቼ ነበር። ያ ሰላም ትገኝ ነበር ማለት ነው ቢደወልልህ። ቆያችሁ እናንተ? አዎ ቆይተናል። እኔማ ቲክቶኬን አየኋይ ወሬ ተያዙ። በቃ ሚስጥሯን በውስጥ ቢዋሩ የቤተሰብ ወሬዋን ደግሞ በግሩፕ አልኩና እዛ ኦኬ አልኩና አላ አይደል? እሺ ጥሩ ነው። እና ደግሞ ልነግርህ ነው እንግዲህ እንዳትቀየም፣ አልተግባባንም። ኒካዬን ታስወርድልኛለህ? ይወላ አይደል? እንዴት አልተደቡ አስደነገሽኝ የሆነ ነገር ብጥስ ነው ያለው። አረ የእውነቴን ነው። እኔ እየቀለድኩ አይደለም። ስለዚህ ወይ እንትን ስልክ ቁጥር አለኝ ብለኸኛል እንደ የሸሪዓ ፍርድ ቤቱ ወይ እሱን ስጠኝ። ወሽመጤን ብትሳረሹ ማርያም። እንዴት? የምሬ እኮ ነው ወላሂ። ትቀልዳለህ እንዴ? ስልክ ቁጥሩ አለኝ አላልከኝም? የሸሪዓ ፍርድ ቤቱ ላክልኛ። ቁጥሩማ አለኝ አይደለም። የዛ መኖሯን ለመኖር ሳይሆን የዛ ልክልሻለሁ። ግን ምንድን ነው ንገሪኝ። አልነገረኝም። እሱማ ጥፋተኛ ስለሆነ ዝምታን ነው የመረጠው። እኔ ግን መደበቅ ስለማልፈልግ ላንተ ማለት ነው። አንተ አባቴ ማለት ነህ እንግዲህ ብለኸኛል። ደግሞ ኧረ የዛ ችግር የለም። የአንቺ እንትን እንዲታይ አይፈለግም። የዛ ሳይሆን እኔ አሁን ንገሪኝ፣ በማርያም በአላህ ንገሪኝ። አታስጨንቅኝ። የውሸት ሆነ ውሸት ነው በይ። የውሸት አይደለም የእውነት ነው። ስለዚህ ስልክ ቁጥሩን የሸሪዓ ፍርድ ቤትን ትልክልኛለህ። ከዛኛ ደግሞ በአንድ ላይ ሆነን እናወራለን ማለት ነው። ያልተግባባንበት ምክንያት አለን ማለት ነው። እሱን የምታስፈታልኝ ከሆነ እንቀጥላለን። በግሩፕ ሲደውይና ሲናወራ በአላህ ንገሪኝ። መጀመሪያ እኔ በውስጥ አንተን የፈለኩህ እኔ እናንተ መነጋገር ስላለብን ከዛም በኋላ አንተ ደውለህ ማስረዳት ስላለብህ ነው። ማለት ግሩፕ ላይ ደውዬ በኋላ ላይ ጭቅጭቅ አይደብርም። መጀመሪያ ያልተግባባንበትን መንገድ ላንተ ላስረዳህ፣ አንተ ደግሞ ትጠይቀዋለህ። ንገሪኝ። እሺ ያልተግባባንበት ምክንያት እንግዲህ ማለት ነው እኔ የምፈልገውን አድርግልኝ ስለው አልችልም ደሃ ነኝ አለኝ። ምንድን ነበር የፈለግሽው? የምፈልገውን ነው። እኔ ደስ የሚለኝን ነገር መጠየቅ እችላለሁ። አልችልም። ምን ትላለህ አንተ? ያ ትችላለሽ፣ ግን ያው ታቅም አኳያ ታቅም በላይም ሳይሆን ታቅም አኳያ የምትጠይቂውን ትጠይቂያለሽ። ስልክ እኔ ሚስቱ ነኝ። እንዴት እኔን ማስደሰት ካልቻለ አስበዋል? እንዴት ነው ህይወትን አብረን የምንቀጥለው? መጀመሪያ እኮ ወደ እኔ ሲመጣ እኔን በደንብ ማስደሰት አለበት ከምብልህ በላይ በምፈልገው ነገር። ያ ልክ ነሽ። እሺ አልችልም።
ምን አድርግልኝ ምናምን ብለሽ ነው? በቃ ንገሪኝ። ሁሉንም አድርግልኝ ስለው አልችልም፣ ደሃ ነኝ። አንቺ የምትፈልጊው ገንዘብ ከሆነ የራስሽ ጉዳይ፣ ኒካሽንም አልፈታም አለኝ። እንደዛ ይባላል እንዴ? ምን ታመጫለሽ አለኝ። እኔ ደግሞ ችግር የለውም ማመጣውን አሳይሃለሁኝ፣ እነግረዋለሁኝ ለብሬ አልኩት። ብትናገሪ ብሬ ወላሂ አትይኝም? ንገሪኝ በአላህ። ወላሂ ዝም ብሎ ወላሂ ይባላል እንዴ? ምን ሆነህ ነው ብሬ? ማለት አንተ ለምን አትረዳኝም? አይልም ብለህ ካታምነው አንተ እኮ ታውቀዋለህ አይደለም? ታውቀዋለህ በደንብ ይላል አይልም? እንደዛ ምንም አታመጭም ላይል ይችላል። እኔ ምን አለሁ ደግሞ የሰው ባህሪ ማለት እኔ እንደዚህ ታውቀዋለህ በደንብ ታውቀዋለህ። አንተ አታውቀውም እንዴ በደንብ ልጁን እኮ? ኧረ እንደዚህ ምንም አታመጭ አለ። ግን ኧረ አይልም በአላህ። እንዴት ምንም አታመጭ? ከሌለኝ የለኝም ነው። ይሄ ማለት እኮ ያው ነው። መጀመሪያ ላይ መነጋገር ነበረብን አይደል? ግን አሁንም ቢሆን ያው ችግር የለውም ማለትም ወይ ሰርቻ አደርግልሻለሁ ወይ አስደስትሻለሁ የሆነ ተስፋ ቢሰጠኝ እኔ ደስ ይለኛል። ግን እሱ ግጥምጥም አደረገው እንደማይሆን አደረገው። ቆይስ ደውዬ እሱን ልጠይቀው። መጀመሪያ እኛ እናውራ። አንተ ምን ትመክረኛለህ? እሱንማ ትደውልለታለህ አይቀርም፣ የሚለውን ትሰማለህ። አንተ ለኔ ምን ትመክረኛለህ? እኔ ጥፋተኛ ነኝ? የሚያስተካክለውን ነገር አቅሙ የሚችለውን ነገር እያደር እያየ እየተግባባቸው ያደርጋል። አይ ደግሞ ተዝህ ከአቅሜ በላይ ነው ካለ ደግሞ እኔ እንግዲህ ተባለቤቱ በላይ እኔ የሆነ ነገር አደርግልሻለሁ ብለው ነገር የለም አይደል? እሱን እንዲያደርግ ይሄን እንድታደርግ ይሄን አድርግ ብዬ የምጠይቀውን እጠይቀዋለሁ። ከዛ በላይ ደግሞ አልችልም የሚል ተሆነ ደግሞ እናንተ በምክክር የሚታለፈውንም ታልፈዋለሽ። አስቸኳይ የማይቀረውን ነገር ደግሞ ያው ታቁማ አኳያ ያደርጋል እየሰራ ግዴታ ነው። አንተ ምን ትላለህ በዚህ ነገር ላይ? ማለት እኔ ጥፋተኛ ነኝ ወይስ ማንን ነው ጥፋተኛ ልታደርግ የምችለው? አሁን ላይ ማን ነው ጥፋተኛ? ጥፋተኛ አንቺ ነሽ። እንደዛ ታለስ ነው ጥፋተኛ ማለት ማድረግ እንዳለበት ባህላችን ነው አይደለ? ይሄ ነገር ስለዚህ አደርግልሻለሁ የሚል እንኳን ተስፋ ሊሰጠኝ ይገባ ነበር። ገባክ? እሱ ግን እንደዛ አይደለም። እሺ ዞሮ ይሄ እንትን የሚያስብልም አይደለም። የሚችለውን ነገር አንዳንድ ነገር አንዴ ሳይሆን አንድ ወር ላይ የሆነ ነገር የምታደርጊው ነገር ካለ ደግሞ ቀጣይ ላይ ደግሞ 2 ወር 3 ወር ደግሞ አሳልፎ ደግሞ የሚያደርገውን ነገር የሚደረገውን ያስተካክላሉ። አንተ ግን ፈቃደኛ ነህ እንዳደርግልኝ? ምናልባት አንተን ከሰማ ሊያደርግልኝ ይችላል። ፈቃደኛ ነህ? ፈቃደኛ ነኝ ማለት እንድትቀየሚ አልፈልግም። ስለዚህ እንዳደርግልኝ ነው የምትፈልገው? ስለዚህ ትነግረዋለህ፣ ታሳምነዋለህ ማለት ነው። እሺ የምርህን ነው? አንጣላ? ልታስታርቀን ነው? ማራም አዎ። እንዴት አላስታርቃችሁ? ሳላደረገልኝ ልንለያይ ነው? ምን ትላለህ? ጉዳይሽ ካላደረገልሽማ አይ አትለያዩም። የሆነ የሚስተካከለውን ነገር የምትይውን ነገር አንቺም አንዳንድ ነገር በቃ ሙሉ በሙሉ ታላረገ የሚጠየቀውን ተጠይቆ የምንረዳዳውን እንረዳዳለን። አስቸኳይ ነገር ተሆነ ማለት ነው። አንተ ታደርግልኛለህ። እሱ እንዲህ ካለ እኔ እንድደረግልኝ ነው የምፈልገው። ማማር ነው የምፈልገው። ማጌጥ ነው የምፈልገው። እሺ እንደዛ አንተ ታደርግልኛለህ። ምን ያክል ምረዳውን እረዳለሁ። እኔ ሙሉ በሙሉ አደርግልሻለሁ አላለሽ። እሱንም ምረዳውን በቃ ይሄን ብናረግ ይሄንን ማግዝን ያግዛለሁ አላለሽ። አንተ ማለት አንተ እሷን መሰልክ ሊልክ ይችላል። አንተ እሷን መሰልክ ሊልክ ይችላል ማለትም የሆነ ሌላ ነገር እንትን ሊቆጣ ይችላል። እናንተ እንድትግባቡ እኮ ነው ይሄን የማደርገው እንጂ የሆነ ነገር መስሌ ምናምን አይደለም። እናንተ እንድትግባቡና ወደፊት የሆነ ነገር በቃ እንድትኖሩ ያንን ፍላጎት ኑሮኝ ነው አይደል?
ለዚህ ሁሉ እንትን የምለው አንተ ምን አገባህ? አንተ ምንድነህ? አንተ ምን ቤት ነህ ብሎ ደግሞ አንተ ጋር እንዳትጣሉ ነው። እናንተን ማጣላት አልፈልግም። እኔ ስቀር እቀራለሁ። ገባክ? ኧረ እንደዛ ምንም የሚያጣላን ነገር የለም። እኔም ማለት የሚያስረዳኝን ነገር ይሄ በዚህ ቢሆን እንደዚህ ነው ታላይ አንቺንም የተወሰነውን ነገር አንዳንድ ነገር የምጠይቅሽን እጠይቅሻለሁ። ይሄን ብታረጊ ይሄን ብትተይለት ማማክርሽን አንቺም እንቢ አትይኝ ማለት አይደለም። ለማንኛውም ፕራንክ ተደርገዋል። ዩቲዩብ ቪዲዮ እየሰራውኝ ነው። አሳዘንከኝ ወላይ። ቢያንስ አንቺ እሱን ነው የምፈልጊው ገንዘቡን ነው ትለኛለህ ብዬ ነበር። ለምን አላልክም ግን? ለምን አላልክም? ለምን አላለ ማለት መጀመሪያ በገንዘብ ነው የተገናኛችሁ እኮ ማለትም እኔ ትላለሁ ያልኩት መጀመሪያ አንቺ ጌጥ ነው የምትፈልጊው እሱን ነው። መጀመሪያ ፍቅር ነው። በፍቅር ላይ ሆናችሁ ሁሉንም ነገር ማግኘት ትችይ ነበር። ለምንድን ነው ምናምን ትላለህ ብዬ ነበር። በቃ አንተ እኔ እንዳምር እንድዋብ ነው የምትፈልገው። አልሐምዱሊላህ እንድትቀየሚ አልፈልግም። ወላሂ ብሬ ከልብህ ሰው ነህ። ለወንኛውም ፕራንክ ተደርገዋል። ማራም እንደሚቻለው እኮ ኢብራሂም ይሄን ሲሰማ አሁንም የሚልክ ምንድን ነው? ሁሌም እሷ ጋር ነህ ነው የሚልህ። ወላሂ ሁልጊዜም ለእሷ እንጂ እኔ ብጎዳ ለእኔ አትሆንም ነው የሚልክ። ጠብቅ ስለሚያዩ እሱና ማለት እሱና እኔ ተራርቀን አንራራቅም። የሆነ አንቺን የሆነ ነገር እንደዛ ቃሌን ብዬ አስቀይሜ እንትን ተምር እኔ እና እሱ ምንም ብንደራረግ ወንድማማቾች ነን። ከአንድ እናት አንድ አባት የተወለድነው። ምንም ቢሆን የክፉ ጊዜ አንራራቅም። ማለት የምንገናኝበትን ነገር እንገናኛለን። ለጊዜው እንትን ብንባባልም ግን መጀመሪያ ሰውን ማስቀየም አያስፈልግም። ግን በጣም ነው የማመሰግነው ወላሂ ከልብ ሴት ልጅ እንዳትጨቆን ሴት ልጅ እንድትደሰት እንጂ አንተ የምታደርገው ወንድምህን ትመስላለህ። አሁን የምር ብዬ ነበረ ፕራንክ ያደረኩህ በቃ እንዴት እሱ የሚልሽን የማትሰሚ ከሆነ ምርጫ ያንቺ ነው። አንቺ ታውቂያለሽ። በቃ የሆነ ነገር ትላለክ ብዬ ነበር። እኔ እንደዛ አላለም። እውነቱን ትክክለኛ አቅም አጥቶ እንደዚህ እንትን የሚለው ተሆነ እኔ መረዳውን እረዳዋለሁ። ማርያም ከዛ በላይ ምንም ማድረግ አልችልም። እኔ ያረጋለሁ አልክ እኮ ለሚስትህም ለእኔ ማስበዋል። ይሄ ሁሉ እኔን ያለማጣት ረጅም ጉዞ እየተጓዝክ ነው። ለማንኛውም እኛ በምንም አንጣላም ኢንሻአላህ ነው። ኢብራሂም ይሄንን ይሰማል። ምን ትለዋለህ? ኢብራሂምን ምን ትለዋለህ? ስለሚሰማው ምን ይላል? ያው ማርያም እኔ ደንግጫ ወሽመጤ ነው ብትስ ያለው ይሄ ወሽመጤ ቲክቶክ ላይም እዚህም ላይ ወሽመጤ ሆነ እኮ ሰው የሚለው ጉድ እኮ ነው። ወሽመጤ ነው የተበጠሰው። ማርያምን እንዴ በቃ እንደዛ ምልክትም ደግሞ ስላደረግ እውነትሽን ነው የመሰለኝ። በቃ ኢንሻአላህ ግን አሁን ኢብራሂምን ፕራንክ እናድርገው ትላለህ የሆነ እስኪ እንደው እሱ ፕራንክ ይደረግ። አሁን በግሩፕ ትደውልና ማለት ነው ሀያት እንደዚህ ብላለች ትላለህ። እኔ ጸጥ እላለሁኝ። ከዛ የሚለውን እንሰማለን። አይመስልህም? እሺ በል ልደውልልህ። እሺ